ሰላም ለእናንተ ይሁን። ሄኖክ ነኝ ከካልጋሪ። ዛሬ ማህሉን ይዤላችሁ መጥቻለሁ። ማህሉ የሞርጌጅ ብሮከር ነች። አርቢሲ ባንክ ላይ አድቫይዘር ሆና ብዙ ጊዜ አገልግላለች። ብዙ ነገር ታግዘን ነበር እዛ ሆና ከአርቢሲ ባንክ ጋር ሆና ማለት ነው። ዛሬ ደግሞ በራሷ ጊዜ ሞርጌጅ ብሮከር ሆና በየቦታ ሰዎች እያገለገለች ትገኛለች። ጥያቄዎችን እንጠይቃታለን። ሞርጌጅ በተመለከተ መቼም one of the biggest investment በህይወታችን የምናደርገው ቤት መግዛት ነው አይደል? እዚህ ኖርዝ አሜሪካ ላይ። ስለዚህ እስቲ ጠለቅ ያሉ ጥያቄዎችን እንጠይቃታለን። ይሄ መጀመሪያው ቪዲዮአችን ይሆናል። እንቀጥላለን። ብዙ ኮሚትመንት እናስገባታለን ዛሬ ማህሉን ማለት ነው። ስለዚህ እስኪ ቀደም ብዬ ስለ ማህሉ ስለ ራሷ ትንገረንና ከዛ እንጀምራለን። ማህሌ እንኳን በሰላም መጣሽ። thank you ግብዣችንን ተቀብለሽ መምጣትሽ ደግሞ ዛሬ በጣም አመሰግናለሁ። እስቲ tell us about yourself መጀመሪያ ትንሽ ስላንቺ ንገሪኝ። thank you so much and I appreciate it. እግዚአብሔር ይስጥልኝ። እኔ ማህሌት እባላለሁ። ረጅም ዓመት በካናዳ ውስጥ ነበርኩኝ እና ፋይናንሻል ኢንስቲትዩት ውስጥ ገብቼ ደግሞ ፋይናንሻል አድቫይዘር ባንኪንግ አድቫይዘር በኢንቨስትመንት እንደዚሁም ደግሞ ክሬዲት ላይ እሰራና አገለግል ነበረ። most of my clients were ከዛም ደግሞ እኔ እንዳለው ሲያውቁ ደግሞ መምጣት የጀመሩት የኢትዮጵያ የሀበሻና የኤርትራን ኮሚኒቲስ ነበሩ። ቁሩብ ትግርኛ አዘራረብ በጣም ይጽብቅ አይኮንኩን but I tried and they were so gracious with me. Yeah, especially my Eritrean clients በጣም ጥሩ ነበሩ ከኔ ጋር። እኔ በትግርኛ እነሱ በትግርኛ ያወራሉ፣ እኔ በአማርኛ መልሳለሁ፣ እነሱ ደግሞ በአማርኛ ይሰሙኛል። So thank you very much. So አሁን I just moved to mortgage role እና mortgage ደግሞ ኮሚኒቲን እያገለግልኩ አልኩ mainly. Yeah, I love it. That's amazing. እስቲ ስለ ሞርጌጅ ትንሽ ንገረኝ። የቤት መግዛት አስፈላጊነት በዚህ ጊዜ እንዴት ነው ትያለሽ? ከዛን ጀምር። ቤት በጣም ዋና ነገር ነው ለኛ። ሀገር ውስጥ እንዳለን ሀገር የሚሰማን እንደ ኮሚኒቲ ቤት ሲኖረን ነው we feel belongingness ከዚህ ከሀገራችን ላይ because የኖርነው መሬት ላይ ነው። ሀገር ቤትን ብዙ ስታየው ያደግነውም በግቢ ውስጥ ነው እና አበሻ በጣም ቤት ይወዳል፣ ቤት መግዛት ይወዳል። ግን ደግሞ ስለ ቤት ደግሞ ብዙ ዲቴል የለውም። so one reason ከባንክም ጋር እኔንም ደግሞ ወደዚህ ሮል ፑሽ ያደረገኝ ነገር ቢኖር how can I help my community to understand them more? Of course አሉ ብዙ የኛ ሰዎች እየረዱ ያሉ። I just want to contribute a little bit ደግሞ to help out with that. I love it. ከያስኩልሽ ጥያቄዎች ውስጥ አንዱ እስቲ ትልልቅ ስህተቶች ይሰራሉ ከምትያቸው አንድ ሁለቱን ጥቀሽልን። ሞርጌጅ ላይ ሰዎች ቤት ሲገዙ ከሚሰሯቸው አሉ ከሚባሉ ስህተቶች ውስጥ እስቲ አንድ ሁለቱን ጥቀሽልን። ሁለት አይምሮዬ ላይ ይመጣሉ። አንደኛው አንደኛው በኋላ እነግርሃለሁ። ሁለቱን ልንገርህ ቶሎ ብዬ ሶስት ናቸው። አንደኛው መጀመሪያ አንደኛው ምንድነው መኪና ሎን ካር ሎን መውጣት ነው። ወይንም ደግሞ ትልቅ ሎኖች ቤት እያሰቡ ማይንዳቸው ላይ the back of their mind ቤት ለመግዛት እያሰቡ ሎኖች ሲወስዱ ትልቅ hindrance ይፈጥራል። so ኢንካማቸውን በጣም ያወርደዋል፣ ኳሊፊኬሽናቸውን ይቀንሰዋል። ሁለተኛው ደግሞ ኢንቨስትመንት ላይሰንስ አሁን የለኝም፣ ግን በፊት እሰራበት ነበርና አውቀዋለሁ። RRSP ገንዘብ ያወጣሉ ሰዎች ከኢንቨስትመንት ለዳውን ፔመንት ብለው እና ከRRSP ዳውን ሲያወጡ ምንድነው የማያውቁት? ሁለት ነገር ሀፕን ያደርጋል። አንደኛው ገቨርንመንት ለምሳሌ ማህሌት 10,000 ማውጣት ፈልጋለሁኝ ለዳውን ፔመንት፣ የማያውቁት ከዛች 10,000 ብር ላይ ምናልባት 5,000 ብር ይሆናል የሚወስዱት። the rest 5,000 ገቨርንመንት ይመልሰዋል because contribution ያደረገው ማቺንግ ስለነበረ ማለት ነው። ሲቀጥል ደግሞ ለ2 ዓመት ለልጆቻቸው ገቨርንመንት ማች ማድረግ ያቆማል። ስለዚህ RRSP ላይ በጣም ኬርፉል መሆን ያለባቸው፣ ገንዘብ ለዳውን ፔመንት ከዛ ሲወጣ መጠንቀቅ አለባቸው። ይህንን አውቀው ካልኩሌት አድርገው ነው ማውጣትም ካለባቸው ማውጣት ያለባቸው። ስለዚህ RRSP ላይ ያላችሁን ገንዘብ RESP ላይ ኤጁኬሽን ፈንድ ላይ RRSP ያልሽ መስሎኝ ነበር። RESP ለልጆቻችን ለትምህርት ቤት የምናስቀምጠው ብር ላይ እዛ ላይ ከምናስቀምጠው ብር ላይ ስናወጣ ፋይናንሻል አድቫይዘር አግኝተን ብናማክር ጥሩ ነው። ከዛ ብንዘጋው በጣም ደስ ይለኛል።
ምክንያቱም ብዙ ኑዋንስ አሉት፣ ብዙ የሚገጣጠሙ ነገሮች አሉት። እንደዛ ነው አይደል? ምክንያቱም ፋይናንስ የኔም ስራ ስለሆነ ነው ባይዘው ግን ከባንክ ከአድቫይዘሯ ነው ዛሬ የምንሰማው ያለ ነው። ከአርኢኤስፒ ብር ከማውጣታችን በፊት ሁለት ጊዜ እናስብበት እና ኮንሲኩዌንሱን መጀመሪያ እንወቅ። ሁለተኛ ጥያቄ፣ የሚቀጥሉ ጥያቄ ማለት ነው ማህሌ፣ ለምሳሌ የ300 ሺህ ብር ቤት ገዛለሁ ካልኩ ወይ ደግሞ የ400 ሺህ ብር ቤት ገዛለሁ ካልኩ ምን ያህል ገቢ ሊኖረኝ ይገባል? አይነው ትክክለኛው መልስ እንደማትነግረኝ ያውቃሉ፣ ምክንያቱም ብዙ ነገሮች ሊኖሩ ይችላሉ። ግን ራፍሊ ምን ያህል ኢንካም ሊኖረኝ ይገባል አዲስ ፖይንት? ኢንካምን በተመለከተ ቅድም እያወራን ነበረ እና ሎን ካለበት ሰው ክሬዲት ካርድ፣ አውቶ ሎን እንደዚሁም ደግሞ ለሰው ከፈረመ ቤት እነሱ አፌክት ያደርጉታል ካልኩሌሽኑ ላይ። ጊቨን ቴክን ለ100 ሺህ ብር ኢንካም ለ100 ሺህ ብር ሎን ቢትዊን 20-25 እዛን ያክል ኢንካም ሊኖሩ ይገባል አትሊስት በሚኒመም። ስለዚህ 100 ሺህ ብር የ100 ሺህ ብር ብድር መበደር ከፈለኩ ለቤት መግዣ 25 ሺህ ብር ወይ ደግሞ 20 ሺህ ብር ኢንካም ሊኖረኝ ይገባል አትሊስት በትንሹ ዳውን ፔመንቱን ሳናይ ሌላውን ሳንስ ኮንስትራክሽን 200 ሺህ ብር ካሰብኩኝ ከ40 እስከ 50 ሺህ ብር ያስፈልገኛል ማለት ነው። 300 ሺህ 75 ሺህ ብር አካባቢ ኢንካም ሊኖረኝ ይገባል። ፐርፌክት በጣም ደስ ይላል። ፕሪኳሊፋይድ የሚደረጉ ወረቀቶች አሉ። ለምሳሌ ቤት መግዛት ከፈለኩ አስቀድሜ የምወስዳቸው ኳሊፋይ ተደርጋል ወይ ደግሞ ፕሪኳሊፊኬሽን ተብሎ ወረቀት ሰጠኛል። እስቲ ስለዚህ ንገሪ። ፕሪኳሊፊኬሽን ኦር ፕሪአፕሩቫልስ ኮንሲደር ይደረጋል፣ ግን ለጁዲኬተር ሰሚት አይደረግም። ፕሪኳሊፊኬሽን ዩዥሊ ሲስተም እኛ የምንጠቀምባቸው ሲስተሞች ያስገባነውን ዶኪመንት አይተው ራን አድርገው ኦኬ ይሄ ክላይንት he is pre-qualified, he can go and look for a house የ500 ሺህ ብር ቤት አሁን ባለው ባስገባነው ኢንፎርሜሽን ኳሊፋይ ያደርጋል ብሎ ግሪን ላይት ይሰጠናል ማለት ነው። ፈርም አፕሩቫል የሚባል አለ። እሱ ቤቱን ስናገኝ ፋይናሊ ከዛ በኋላ ትክክለኛውን ኢንፎርሜሽን ፊድ ስናደርገው ላይክ ፕሮፐርቲ የተገኘውን አድሬሱ ምናምን ስናደርግ ያኔ ጁዲኬተር ነው የሚወስነው። ሞርጌጅ ስፔሻሊስት ብዙ ጊዜ እሱ ላይ አይወስኑም፣ ግን we will provide every information የሚያስፈልገውን ለኳሊፊኬሽን የሚሆን ነገር ማለት ነው። ስለዚህ ፕሪ-አፕሩቫል ሌተር ከተሰጠኝ can I consider myself ልክ በቃ አፕሩቭ እንደተደረኩኝ አድርጌ መውሰድ እችላለሁ ወይስ the decision is to be made after? It has to be made after because ለምንድን ነው መሰለህ ያ የሚያግዝህ ኦኬ ይሄን ያህል ነው የተፈቀደልኝ between 450 to 500 or 550 to 600 ነው ብለህ you can look out for the properties የምትፈልጋቸውን ቤቶች ማየት ትችላለህ በዛ አማውንት። ግን ደግሞ ጁዲኬተሮች ናቸው ፋይናሊ ዶኪመንቶቹን ራን አድርገው ኮንዲሽን ኦፍ ፋይናንሲንግ የሚያወሩት። አንድ ክላይንት ምን እንዳደረገው ልንገርህ፣ አልነገሩኝም ኮንዲሽን ኦፍ ፋይናንስ እንዳደረጉ እንደተፈራረሙ ማህሌት ኢንተረስት ብቻ ንገረኝ ይላሉ እና አልገባቸውም ከኋላ ምን እንደሆነ ኮንሰፕቱ እና ኢንተረስት መስሏቸዋል አፕሩቭ የሚያስደርጋቸው። ጁዲኬተር ነው አፕሩቭ የሚያደርጋቸው እኔ አይደለሁም። እና ፋይናሊ አላወኩም። ከዛ ንገረኝ ሲሉኝ አፕሩቭ የተደረጉበትን ሬት ነገርኳቸው። ከዛ ግን ሬልተሩን ደውዬ ኦኬ ዶኪመንት አልመጣልኝም ዋትስ ጎይንግ ኦን ብዬ ኮሚኒኬት አደረኩ። ከዛ እንዴት አላኩልሽም ማለት እዚ ኮንዲሽን ኦፍ ፋይናንሳቸው መቼ ነው አይ ዶንት ዋንት ቱ ሚስ ኢት ስላው ይሄ ፈርም አፕሩቫል ነው በቃ አሁን ፈርም ሆኗል እንትናቸው ሉዝ ለማድረግ ቻንስ አለው በቃ 10000 ያስቀመጡትን ዲፖዚት። ይሄ ባለማወቅ የተደረገ ትልቅ ስህተት ነው። አለዛ ያን አሁን አፕሩቭ ባይደረጉ ኖሮ አሁን አፕሩቫል ቢያደርጉ ይሉ ነበር። አሁን ግን አፕሩቭ ተደርጓል ኦልሬዲ። አሁን ኖ አፕሩቭ አልተደረጉም። ሳይደረጉ ነው እኔን የፈረሙት የጠየቁኝ እና ሬቱን የነገርኳቸው። እኔ ስለ ሬት ብቻ ኮንሰርን ስለነበራቸው ነው። ግን ኮንዲሽኑ ያዙልን ፕሪ-አፕሩቫል ማለት አፕሩቭ ተደርገናል ማለት አይደለም። ምክንያቱም አሁን የሚመስለኝ እኚህ ሴትዮ ኦልሬዲ ፕሪ-አፕሩቫል ስትነግሪያቸው ኢንተረስት ሬቱ በዚህ ያክል ነው ስትያቸው ተቀብሎኛል ባንክ ብለው ሄደው ፈርመዋል ማለት ነው። ፈርመው አላመጡልኝም ወረቀቱን። ከዛ ዳውን ፔመንት ኮንዲሽን ኦፍ ፋይናንሲንግ የሚባል ነገር አለ። ፋይናንስ ፈርም አፕሩቫል ስንሰጣቸው ከዛ በኋላ ኦኬ ገንዘባችሁን ሉዝ አታረጉም ይነሳ ቤቱ
እነሱም 10,000 ይወሰዱት እናንተም አፕሩቭ ቤቱን አግኝታችኋል እኛ ጁዲኬተሮቹ ፈቅደዋል ማለት ነው ስለዚህ ጁዲኬተር እስኪፈቅድ ድረስ አክሰፕት አድርገናል ብለን መቀበል አንችልም last minute decline ልንባል እንችላለን ይቻላል really it's rare እኔ በምሰራበት እንትን በጣም ሬር ነው ግን ይባላል ስለዚህ ብዙ ነገር ኮንሲደር ይደረጋል amazing that's very big ስለ ሂድን ኮስት ሲነገረኝ ምን አለ ኦፕንሊ የማይነገሩ ኮስቶች አንዳንድ ጊዜ ኤክስፕሌን ስታደርጊ እንግዲህ የተወሰነ ነገሮች ነገራለሽ ከበስተጀርባ ያሉ ኮስቶች አሉ ከሞርጌጅ ጋር ተያይዞ የሚመጡ ሰው የሚፈራቸው ላይክ ኢንሹራንስ የሆም ኢንሹራንስ አለ ያው ላይፍ ኢንሹራንስ አለ ቢካዝ ይሄ ትልቅ ኮሚትመንት ነው ቤት ማለት ትልቅ ነገር ነው እና ለምሳሌ አባት የሆነ ነገር ቢሆን ልጆችና ሚስት ራሳቸው ቤቱን ይዘው ነው የሚቀመጡት ስለዚህ የፎርክሎዥር ኬዝ አለ ሌላው እሱ ማለት የኢንሹራንስ ፒስ በራሱ ትልቅ ነገር ነው እኛ ያየነው ማለት ነው ሌላው ደግሞ ፕሮፐርቲ ታክስ ሂቲንግ ኮስት ኮንሲደር ሰው ያደረገው የሚፈልገው ትልቅ ቤት መግዛቱን ነው እና የእነ ሰለሞን ቤት ትልቅ ቤት ነው አይገዙት እነ ምህረት እኮ ትልቅ ቤት exactly የእነሱን ቤት ከነሱ ያነሰማ ምን ያደርግልኛል በጣም ነው አንዳንዴ አዝናለሁኝ እና ኢንካማቸውን አይቼ ቀንና ሌሊትና ሳይተኙበት ኢንጆይ ሲያደርጉ ቡና ሳያፈሉ ከቤተሰብ ጋር ሳይጫወቱ ልጆች ሳያቅፉ 2 ስራ 3 ስራ አባትና እናት እንደዛ እየተሯሯጡ ቤት ሞርጌጅ ብቻ ለመስጋት ከአቅም በላይ ይሆናል ስለ ሞርጌጅ ኢንሹራንስ ትንሽ እናውራ ምክንያቱም ኦፈር ይደረጋል በባንኮች ኦፈር ይደረጋል ሞርጌጅ ኢንሹራንስ which is not bad by the way ግን ከዛ የተሻለ ኢንሹራንስ ፐርሰናል ላይፍ ኢንሹራንስ ደግሞ አለ እኔ እሱ ነው የኔ ፉል ታይም ስራ እሱ ነው by the way so ሞርጌጅ ኢንሹራንስ ላይ ቤት ስንገዛ የሚደረገው ነገር ምንድነው ጥሩነቱ ምንድነው ምናልባት የህይወት ችግር ካጋጠመ በህይወት ያለመኖር ችግር ካጋጠመ ያ ቤት እዳው በሙሉ ተከፍሎ ባንኩ እዳ አይጠይቀንም ማለት ነው ምክንያቱም የኢንሹራንስ ካምፓኒ ለባንኩ ነው የሚከፍለው ያ ጥሩ ነገር ነው ግን ከዛ የተሻለ ነገር ደግሞ ምን አለ እሱም ብቻ ሳይሆን ከዛም በላይ ሊሰጠን የሚችልበት ለሰራ አማውንት ከዛ በተሻለ ክፍያ የበለጠ ኢንሹራንስ የምናገኝበት ደግሞ ፐርሰናል ኢንሹራንስ መያዝ እንችላለን ይሄም አንድ እግረ መንገዴን ልለው ፈልጌ ነው ግን አንድ አድቫይዝ ማድረገው ነገር እዚህ ላይ ምንድነው ሞርጌጅ አድቫይዘሮች ብዙ ጊዜ ኢንሹራንስ ግቡ ይሉናል ፐርሰናል ላይፍ ኢንሹራንስ ካለን that's fine ነው ያስፈልገን ማለት እንችላለን ኢንሹራንስ ግቡ ሲሉን ግን የመጀመሪያውን ወር እሺ ብለን ገብተን ኢንሹራንስ ይዘን ማለት ነው ከዛ ፐርሰናል ላይፍ ኢንሹራንስ መያዝ ደግሞ በጣም አስፈላጊ ነው ለምሳሌ ባለፈው በተወሰነ ሳይት በዚህ ላይ አውርተን ነበር እስቲ መጀመሪያ ኢንሹራንስ ይኖራል ከባንኩም ቢሆን ከምንም ቢሆን እንግዛ ከዛ በኋላ ግን በግላችን የምናገኝ ከሆነ ኢንሹራንስ በተሻለ ፕራይስ ሊሆን ይችላል ወይ ደግሞ ከቨሬጁም የተሻለ ስለዚህ ዲቴል ሌላ ጊዜ እናወራበታለን ግን የተሻለ ኢንሹራንስ የላይፍ ኢንሹራንስ አድቫይዘር አግኝተን ያንን ደግሞ መጠየቅ እንችላለን ከዛ ውጭ ግን ስንጀምር ግን ይዘን ብንጀምር it doesn't hurt የሚል እምነት ነው ያለኝ what do you say በጣም ያግዛል አትሊስት ለተወሰነ ጊዜ እንኳን covered ናቸው እነዚህ ሰዎች because እኛ we are fragile beings በቃ anything could happen at any time ስለዚህ ቤተሰቦቻችን የምንወዳቸውን our loved ones protect ማድረጉ መልካም ነው client always have an option to say no ማለት ይችላሉ ግን ደግሞ ኦፕሽኑን ደግሞ እንሰጣቸዋለን እንዳልከው ፕሮፌሽናል የሆኑ በዚህ ኤሪያ ላይ የሚሰሩ እንዳንተ አይነት ደግሞ ፕሮፌሽናልስ አግኝተውም ደግሞ ማውራት መብት አላቸው ስለ ኢንሹራንስ ማብራሪያ ከፈለጋችሁ ቴክስት አድርጉልኝ ወይ ሙዚ ሜሴጅ ላይ ጻፉልኝ ወይ ደግሞ ዳይሬክት ሜሴጅ ከላካችሁልኝ አቅራቢያችሁ ያለ አድቫይዘር ኮኔክት አደርጋችኋለሁ አሜዚንግ በጣም ደስ ይላል ስለ ቫሪያብል ኮስት ስለ ቫሪያብል እና ስለ ፊክስድ ኢንትረስት ሬት ሲነገረኝ ትንሽ ማለት variable and fixed ማለት ተርሙ አይቀየርም ማለት ነው ተርሙ አይቀየርም ፊክስድ ነው ሬቱም አይቀየርም በዛው ነው የሚቀጥለው so variable እንደ ስሙ ራሱ ቫሪ ያደርጋል mainly depend የሚያደርገው በባንክ ኦፍ ካናዳ ሬት ነው እዚህ ሀገር ላይ ማለት ነው እና አንዳንድ ጊዜ variable rate ከባንክ ፖይንታቸው ትንሽ ከፍ ዝቅ ሊል ይችላል so it depends on the preference of the client if they want to open
እና ቫሪያብል ካደረጉት ያ ቫሪያብል ሬት ባንክ ኦፍ ካናዳ ሲጨምር ይጨምራል። የዛሬ 2 ዓመት 3 ዓመት አይተነዋል። በጣም ከፍ ብሎ ነበረ። ባንክ ኦፍ ካናዳ ደግሞ ማርኬቱን ሲያረጋጋ ደግሞ ሲወርድ ይቀንሳል። ስለዚህ ፊክስድ ሬት ለምሳሌ በ3% ከተሰጠን እና ለ5 ዓመት ከያዝነው 5 ዓመት ሙሉ ከ3% አይቀንስም። ቫሪያብል ከያዝነው ግን እና 3% ከሆነ ምናልባት 2.9% ሊሆን ይችላል፣ 2.7% ሊሆን ይችላል። ከጨመረ ይጨምራል፣ ከቀነሰ ይቀንሳል። ስለዚህ የኢንተረስት ሬት በየወሩ የሚከፈል ኢንተረስት ሬት እችን እስቲ የእናንተ ሞርጌጅ ምን እንደሆነ ቼክ አድርጓት። ካልሆነ እዚህ ላይ ቴክስት አድርጉላትና መሀሉ ገብታ እንደዚህ ማለት ነው ብላ ቴክስት እንድታደርግላችሁ በዚህ ቃል እያስገባኋት ነው። ባይዘ ወይ ቴክስት አድርግልን እያልኳት ነው እዚህ ላይ። እሺ፣ ስለዚህ ቴንክ ዩ። ስለዚህ ሞር ጥያቄ ካላችሁ ግን ቴክስት አድርጉልን፣ እዚሁ ሜሴጅ ላይ ጻፉልን። ዊል ቶክ፣ ከዛ እንቀጥላለን ማለት ነው። ሌላ ጥያቄ፣ ክሬዲት ስኮራችን አንዳንድ ጊዜ ይበላሽብናል። በጣም ያጋጥምሻል? በጣም እኛ በተለይ አናስተውልም። እኔ ላለሁኝ ክላይንቶቼን ከበፊትም እኔ ኦፊሱ ስትመጡ እማቃችሁ በስማችሁ ሳይሆን በክሬዲት ስኮራችሁ ነው እላቸዋለሁ። ለምንድን ነው መሰለ ኤኒ አፕሊኬሽን ልሰራላቸው ብፈልግ ማተር የሚያደርገው ክሬዲት ስኮራቸው እና ኤኒ ብድር ኤኒ ፋይናንሻል ኢንስቲትዩት ወይም ለንደር ሲያበድር ለተሎን ሞርጌጅስ በጣም ትንሽዬ ክሬዲት ካርድ እንኳን 2,000 ብር ለማበደር they see the credit score ክሬዲት ሄልቱ እንዴት ነው? ሰው ብዙ ቦታ ክሬዲት ይጠይቃል ወይ? ወልማርትም ይጠይቃል፣ ካናዳን ታየርም ይጠይቃል፣ አርቢሲም ይጠይቃል፣ ቲዲም ይጠይቃል። ብዙ ክሬዲት ለምን? ስለዚህ ገንዘቡን ማኔጅ ማድረግ ስለማይችል ነው በክሬዲት የሚኖረው ይባላል። እኛ ስናየው ብዙ ነገር ስለ ክላይንቱ ይነግረናል ክሬዲት ስኮር ማለት ነው። እና አንዳንዱ ሰው ደግሞ ኦን ታይም አይመልስም። እና ዋን ፒስ ኦፍ አድቫይስ መስጠት የምፈልገው 30 ቀን ሳትከፍሉ ምንም ነገር እንዳይቀመጥ፣ 29 ቀን ሲሞላው ወስዳችሁ ክፈሉ፣ እዳችሁን ክፈሉ። ክሬዲት ስኮር ከዋና ከምንላቸው ክሬዲት ካርድም መኪና መግዛትም ቤት መግዛትም የፈለገ ብድር ስንፈልግ ከሚያስፈልጉን ኮምፖነንቶች በጣም ትልቁ ክሬዲት ስኮር ነው። ክሬዲት ካርድ፣ ስለ ክሬዲት ስኮር፣ ስለ በጀት አያያዝ፣ ስለ ባንክ አሰራር እነዚህ ኤቭሪ ሰንዴይ ትሬኒንግ እንሰጣለን። በአማርኛ በትግርኛ እና በአማርኛ እንሰጣለን። እዛ ላይ መከታተል ከፈለጋችሁ ሊንክ አስቀምጥላችኋለሁ። እዛ ሊንክ ላይ ሬጅስተር አድርጎ ገብታችሁ የ6 ሳምንት ፋይናንሻል ኮርስ አለ። ሙሉ ኮርስ ነው፣ የ18 ሰዓታት ኮርስ ነው። ተካፈሉ። በዚህ አጋጣሚ ልጋብዛችሁ እወዳለሁ። አስተማሪዎችን ደግሞ ገብታችሁ ከተማራችሁ በኋላ ባይዘው ነፃ ነው ትምህርቱ፣ ኢትስ ፍሪ ኮርስ። ቴንክ ዩ በሉልን አስተማሪዎች። በቮለንቲር የሚያደርጉ አስተማሪዎች ናቸው። ለማህሉም አንድ ቀን መጥተው ብቅ ብሎ እዛ ላይ ስለ ሞርጌጅ ዲቴል ያስተምሩልናል። ከዚህ ገባ ባለመልኩ ማለት ነው። yes thank you so much። ሌላ ጥያቄ፣ ሞርጌጅ ሚስ ካደረግን መክፈል ማለት ገዝቻለሁ ቤት አለኝ ነው የሚባለው ወይስ የባንኩ ቤት አስተዳድርለታል ያለው በተወሰነ ጊዜ ቤት አለኝ ነው የሚባለው። አሁን ቤትን እየገነባሁ ነው ማለት ነው። ራይት ቀደን እየከፈልኩኝ ነው፣ ግን ወርሃዊ የሚከፈለውን ክፍያ ሚስ ካደረግኩኝ ምን ያጋጥማል? sorry if I miss ነምበሩን በትክክል ካልኩ I think 15 ቀን ወይም 90 ቀን ነው የሚወስደው። ከዛ በኋላ ወዲያውኑ ወደ ኮሌክሽን ይልኩታል ወደ ባክ ኦፊሳቸው። ስለዚህ I think 45 days ሲሆን በቃ ለመመለስ በጣም ትግል ነው። ሞርጌጁ ከእጅ ይወጣል። በቃ አውጥተው ወደ ፎርክሎዥር ድረስ የመሄድ ቻንሳቸው በጣም ሃይ ነው። ምን ማለት ነው ፎርክሎዥር? ፎርክሎዥር ማለት ቤቱ መክፈል አልተቻለም። so client is at fault or at default ነው ያለው። ኢንካም ሊሆን ይችላል፣ ፋሚሊ ክራይሲስ ሊሆን ይችላል፣ አንፎርቹኔት የሆነ ሲቹዌሽን ሀፕን አድርገው ሊሆን ይችላል። ለባንኩ ቀድመው ቢናገሩ ባንኮች usually I don't know about bill lenders ግን ባንኮች usually have a way to mitigate that a little bit grace period ምናምን የሆነ ነገር እንትን ምንድነው ስኪፕ ፔመንቶች አሏቸው። እነሱን ኦፖርቹኒቲ እየሰጡ ያ ሰው ሪከቨር እስከሚያደርግ ድረስ ጊዜ ይሰጣል። ካልሆነ ግን ቤቱ ይወሰድና ያው ለሐራጅ ነው የሚባለው መሰለኝ በአማርኛ ይሸጣል። ፎርክሎዥር ከባንኩ አድቫይዘር ጋር ጓደኝነት መፍጠር ሊያስፈልገን ነው ማለት ነው። በዚህ አጋጣሚ ኦልራይት። ለዚህ ነው
ከአንቺ ጋር ከድሮ ጓደኛ That's a good choice. That's amazing. አንዳንድ ሀብታም ሰዎች ቤት መግዛት በአዛን አድቫንቴጅ የሚጠቀሙበት ሰው አለ። አንዳንዱ ደግሞ ለመጀመሪያ ጊዜ ቤት የሚገዛ ሰው እስቲ ንገሪን ፈርስት ሆም ባየር የማይጠቀሙበት ግን ስለ ቤት መግዛት እውቀት ያላቸው ሰዎች በደንብ ሌቨሬጅ የሚያደርጉትን እስቲ አንድ ሁለት ነገር ንገሪን። ምንድነው ስለ ቤት እውቀት ያላቸው ቤት አሴት እንደሆነ የሚገባቸው ፕሮፐርቲውን እንደ ኢንቨስትመንት ፕሮፐርቲ ይወስዱታል። አንደኛውን ፕሮፐርቲ ገዙና ከዛ ኋላ አንዳንዱ እየሸጠው ቤቱን ተመልሰው ኢንካም ጌን ያደርግበታል። አንዳንዶች ደግሞ ይሄኛውን እየኖሩ ያኛውን እየገለበጡ ኢንቨስትመንት ፕሮፐርቲ አድርገው ደግሞ ያከራዩበታል። ኖርማል ክላይንቶች ሲሆኑ ግን ቤት ለራሳቸው ብቻ ገዝተው መኖር ነው የሚያውቁት። ፈርስት ሆም ባየር ሲሆን ይሄ ኮንሰፕት የለም እና it is possible መሄድ ከተፈለገ እንደዛም ኦፕሽኖች አሉ እዚህ ሀገር ላይ ፍሊፕ ያረክሽ ወይ ደግሞ አትሊስት ያኛውን ኢንቨስትመንት ያከራየ ይሄኛው ኢንቨስትመንት ፕሮፐርቲ ነው ያኛው ሬዚደንሻል ነው ያል በህብረትም በግልም ኢንካም ጥሩ ከሆነ ወሰድ ይችላል። The last question I have ለዛሬ ማለት ነው ሌላ ጊዜ እንቀጥላለን በዚህ ግን ከ6 እስከ 12 ወራት ውስጥ በሚቀጥለው ከ6 to 12 months ቤት መግዛት ሐሳብ ካለኝ እና ቤት ገዝቼ ማላክ ከሆነ ስተልሚ ምን ትመክሪኛለሽ? መተውኔኒ አንደኛ ነምበር 1 ማህሩን ያ እሺ አፖይንትመንት እንይዛለን ግን let's focus on the income. If we take like ኢንካማችን በቂ አይደለም ብለን የምናስብ ከሆነ ፓርት ታይም ጆብ አዲሽናል እንያዘው like in short term ግን ያግዘናል ለቤት አዲሽናል ኢንካም እንደሆነ ያግዘናል። ዳውን ፔመንት ላይ እንስራ። let's cost minimize እናርቅ። ሴቪንግ በጣም ያግዘናል። ስለዚህ when we need the money it will be there. አሁን ቤት በቃ ዛሬ ነው የምገዛው ገንዘብ ከየት ይምጣ ሳይሆን already ከሄድን ለ12 ወር we can save a lot. It's just a commitment and a discipline ማለት ነው። ስለዚህ ሴቪንግ እና ወጫችን ላይ እንቆጥብ ክሬዲት ሂስትሪያችን ያስተካክል ቆይ ከዛ ደግሞ ኢንካም ላይ ደግሞ ናቪጌት አድርገን እንስራ። ተጨማሪ ኢንካም እናገኝበት መንገድ እንፈልጋለን። it has to be tax paid የሆነ ኢንካም ሆናል። so ይመጣሉ የኔ ክላይንቶች ማለት ሌላ እኮ ኢንካም አለኝ ግን ካሽ ነው ይላሉ። ኦኬ እንደሱ አይነት ኢንካሞች ለእንደዚህ አይነት ቢግ ሎን አይፈቀድም። ፋንታስቲክ በጣም ነው የምሰግነው ማለት ነው። አመሰግናለሁ። I know this is the first time ሌሎች ጠለቅ ያሉ ጥያቄዎችን እንጠያየቃለን ወደፊት በኢንቨስትመንትም በሞርጌጅም ዙሪያ የሚያስፈልጉን ጥያቄዎች ሲኖሩ ከጎናችን እንዳለሽ አምናለሁ። በዚህ አጋጣሚ ማህሉ ከሀበሻ ፕሮ ጋር ብዙ ሰፖርት አድርገናለች። አንዳንዴ ክላይንቶች መጥተው ጥያቄ ሲጠይቁ እኛ ሞርጌጅ ብሮከር አይደለንም we don't know anything ስለዚህ ኮሚትድ ሆና ኢንፐርሰንም ከፈለግን ወይ ደግሞ በስልክም ቨርቹዋልም በዙምም ሀበሻ ፕሮ ላይ የሚመጡ ክላይንቶችን ታግዝልናለች። ኦል ኦቨር አልበርታ ያላችሁ ሰዎች ጥያቄ ሲኖራችሁ ማህሉን ማግኘት ትችላላችሁ። ከፈለጋችሁ ካልጋሪ ካላችሁ ደግሞ ሀበሻ ፕሮ ላይ በአካል በመሄድ መገናኘት ትችላላችሁ ወይ ደግሞ ዲስከስ ማድረግ ትችላላችሁ ማለት ነው። Thank you for your commitment. Thank you ሄኒዬ። እንቀጥላለን። መጨረሻ ላይ የምትዩ ነገር ካለ ከመዝጋታችን በፊት ማህሉ አመሰግናለሁ። So thank you for the opportunity. ግን ደግሞ ሌላ ኦፖርቹኒቲ አዘጋጅተንላችኋል። መጀመሪያ ላይ እንደጠቀስከው ሜይ 12 ላይ at Memorial branch RBC ያለው ብራንች ስፔሻል ለኢትዮጵያን and Eritrean community የኢንፎርሜሽን ሴሽን አዘጋጅቷል። question and answer አይነት ጥያቄ ነው። ኤኒ ጥያቄ እንመልሳለን በቻልነው በአቅማችን በፈቀደ። እንደዚሁም ደግሞ ኢንቫይት እናደርጋለን። we create awareness ሞርጌጅ ምንድነው አትሊስት ቤዚክ የሆኑ ጥያቄዎች ተመልሰው ለክላይንቶቻችን ደስ ብሏቸው እንዲወጡ እንፈልጋለን። ስለዚህ we invite everybody እናት፣ አባት፣ እህት፣ ወንድም፣ ዘመድ፣ ጓደኛ everybody welcome walk-in ይቻላል። ሊንክ ደግሞ እኔ ቲክቶክ እንትን ላይ አስቀምጣለሁ እዛም ላይ ሬጂስተር ማድረግ ይቻላል። ሊንኳን ዲስክሪፕሽን ላይ እናስቀምጣለን። by the way ሲቀጥል እንደዚህ አይነት ኢቨንት ሲዘጋጅ አሁን ዛሬ ያወራነው ወሬ በሙሉ አድቫይዝ አይደለም፣ ጀነራል ሴሽን ጀነራል ወሬ ነው ያወራነው ምክር አይነት ማለት ነው። አድቫይዝ የሚሆነው ግን መቼ ነው?
እንደዚህ አይነት ኢቨንት ላይ የምታገኟቸው ሰዎች በአካል ሳብ አድርጋችሁ ሄ መሀሉ እኔ እኮ እንደዚህ ያለብኝ ወይ ደግሞ እንደዚህ እዳ አለብኝ ወይ ደግሞ ስቱደንት ሎን አለኝ ወይ ደግሞ እንደዚህ ያለኝ ብላችሁ ቀረብ ብላችሁ ምክር መጠየቅ ትችላላችሁ። ያኔ ከላይሰንስድ አድቫይዘር ወይ ደግሞ ከላይሰንስድ ፕሮፌሽናል ምክራችንን ስናገኝ ትክክለኛ መሬት ጠብ ማይል ወሬ እንወስዳለን ማለት ነው። ከዛ ውጭ ግን ራሳችን ላይ እንስራ፣ ክሬዲት ሂስትሪያችን እናስተካከል። ትምህርት መማር ካስፈለገን ኤቭሪ ሰንዴይ ክላስ እንሰጣለን። ሊንኩን እዚህ ላይ መመዝገቢያ ሊንኩን አስቀምጥላችኋለሁ። በተመሳሳይ ብዙ ፕሮግራሞች እንገናኛለን ከዚህ በኋላ። መልካሙን ለእናንተ። ቴንኪው ማህሌ፣ ስለ ጊዜ በጣም ነው የምናመሰግነው። ተባረኩልን። መልካም ምሽት።